ሐምሌ 19 ቀን ጀምሮ ወርሃ መባርቅት ይባላል። የመብረቅ የነጎድጓድ ጊዜ ነው። ስለዚህ አሁን ሐዋርያው ከሰማይ ያለው ቢወርድ ከምድር ያለው ቢወጣ ሲል ከሰማይ የወረደ መብረቅ ይመታችኋል ቢሉ ምድር ተከፍታ ትውጣችኋለች ቢሉን ከክርስቶስ ፍቅር ሊለየን የሚቻለው የለም ይለናል። ይሄ በእውነቱ የሐዋርያውን ጥባት ያሳየናል። አባትነትም ይሄ ነው ልኩ። ምክንያቱም ራስ ኖሮ ሌላውን እንዲኖሩ ማድረግ፣ መርቶ ማሳየት፣ ቀድሞ መምራት፣ ይሄ የአባቶቻችን የሐዋርያት መንገድ ነው። እንዲህ ብሎ የተናገረውንም በሮም አደባባይ አንገቱን ለኔሮን ቄሳር አመቻችቶ ሰጥቶ አንገቱን በሰይፍ ተመቶ ዘላለማዊ ርስት መንግስቱን ወርሶ አሳይቶናል ሐዋርያው ቅዱስ ጳውሎስ። ስለዚህ እንዲያው ይህ ቀን የነጎድጓድ ቀን ነውና ቃለ ወሀቡ ደመናት እያልንም ስናመሰግን ስላረፈር ደመናት ቃልን ሰጡ፣ ነጎድጓዱ መጣ፣ አይጻከ ይወፁ። በዚያ ምክንያት ብልጭ ሲል መባርቅቱ እንደ ሰይፍ ሆነው ይወጣሉ። ቃለ ነጎድጓድ ከበሰረገላት ይሄ ደመናውን እንደ ሰረገላ አድርገው ነጎድጓዱ ይሰማሉ። ስለዚህ ይሄ ነጎድጓዱ ሲሰማ መብረቁ ሲስፈነጠር አይጻከ ይወፁ፣ ፍላጻዎቹ ይወጣሉ፣ መብረቁ ይመጣል እያለ ይናገራል ነቢዩ ዳዊት በመዝሙር 76 ቁጥር 17 ላይ ዛሬ በወንጌሉ የተሰበከው ነው። በምስባኩ ለወንጌሉ መግቢያ ሆኖ የተሰበከው ነው። እንዲሁ ምን ማለቱ ነው? ወደ ምስጢሩ እንሂድ እስኪ። ነቢያት ይወርዳል ይወለዳል ሲሉ ሲናገሩ አሕዛብን እንደ ጦር የሚወጋ ምዕመናን እስራኤላውያንን የሚያስደስት ቃል ይነገራል። ያ ነጎድጓድ ከሩቅ እንዲሰማ ድምፁ የስብከታቸው ከሩቅ ጽንፍ እስከ ጽንፍ ይሰማል። ኋላም ጌታችን አብ በደመና ሆኖ ዝንቱ ተወልደ ብሎ ቃለ ወሀቡ ደመናት ከደመናው ቃል ይሰማል። ምን የሚል ዝንቱ ተወልደ ብሎ በጥምቀት ከዚያ በኋላ ደግሞ ሐዋርያት ሲናገሩ ይሰማሉ። ነጎድጓዱ በሩቅ እንዲደርስ ከነጎድጓዱ የመጣው ደግሞ መብረቁ እንዲመታ እንዲስፈነጠር ሐዋርያት የሰማቸውን የተቀበላቸውን በመንፈስ ቅዱስ እያከበሩ ያልሰማቸውን ደግሞ በነፋስ እየሰቀሉ ሌጊዮን በሚባሉ ሰማያውያን ረቂቃን መላእክት በተለይ ለመዓት የሚታዘዙ ናቸው። በእነሱ እየነጹ ወንጌልን ጽንፍ እስከ ጽንፍ አድርሰዋል። ስለዚህ በእውነት ደመናት የተባሉ በዚህ ሃለው ደመናት ጸዋርያነ ዝናም ብሎ ኤራቅሊስ የነገረን ሐዋርያት መሆኑንም ኋላ ሊቃውንት ተርጉመውልናል። ስለዚህ የመብረቅ የነጎድጓድ ጊዜ ነው። ምን ማለት ነው? መብረቅ ነጎድጓድ ተፈጥሮው የሚገርማችሁ ከመሬት በታች ካሉ ከውቅያኖስ ከውሃዎች ነው። ከውሃው ወጥቶ በፀሐይ ጨረር ተማውቆ እንግዲህ መገብተ ደመናት የሚባሉ አሉ። ከውሃው እንፋሎቱን ወስደው ወደ ላይ የሚያወጡ ከዚያ ደግሞ ውሃውን ጭነው ደግሞ በደመናው እንዳይቀደድ በደመና አይበት ወይም በደመና ማድጋ ቋጥረው ይዘው በነፋስ ወደል ጋዝ ጭነው ማለት ነፋሱን እንደ ግመል እንደ ባዝራ ወይም እንደ ጭነት እንስሳ አድርገው ወደ ላይ ከምድር አውጥተው ከላይ እንደገና ወደ ታች የሚያወርዱ። እንግዲህ ውሃ መነሻው ከውቅያኖስ ነው። እንደምታውቁት ሁልጊዜም ቤተክርስቲያናችን እንደምታስተምረው ከርጡብ ቦታ ርጡብ ጭስ ይወጣል፣ ከይቡስ ቦታ ደግሞ ይቡስ ጭስ ይወጣል። ያ ሁለቱ ይገናኝና ወደ ላይ ይወጣል። ይሄን ደግሞ መላእክት ይጠብቃሉ። ወደ ላይ ከወጣ በኋላ ደመና ሆኖ ወደ ላይ ወጥቶ ደመናው ያለ ቦታው እንዳያዘንበው በታች ደግሞ ነፋሳት ጋርደው ያንን መላእክት እየመሩ ወስደው ዝናብ እንዲዘንብ ከሚፈልግበት ቦታ ዝናብ ያዘንባሉ። በእነዚህ መካከል ደግሞ መባረቅ ይፈጠራሉ። እንዴት ባለ ሁኔታ ርጡቡ ከርጡቡ ጭስ ወይም ከርጡቡ ቦታ ወይም ከባህር አካባቢ የወጣው ጭስ ወደ ላይ ይወጣና ርጡብ ደመና ይሆናል። ከይውስ ቦታ ላይ የወጣው ደመና ደግሞ ወደ ላይ ይወጣና ይውስ ደመና ይሆናል። ይውሱ ደመናና ርጡቡ ደመና በላይ ሲገናኙ ይፋጫሉ፣ ይጋጫሉ፣ መብረቅ ይመጣል። አንዳንድ ጊዜ ከርጡብ ደመና ብቻ የሚመጣ መብረቅ አለ። አንዳንድ ጊዜ ደግሞ ከይቡስ ደመና ብቻ የሚመጣ መብረቅ አለ።
ከርጡቡ ከሆነ የማያቃጥል ይሆናል። ከሁለቱ ከተገናኘ መጠነኛ ይሆናል። ከደረቁ ደመና ከመጣ ግን እሳት ሆኖ አንድዶ የሚጥል ይሆናል። እንዲህ አይነት የሚገርመው ሁለቱም ውሃ ነው። ደመና ማለት ውሃ ነው። ዓለመማይ 5 ነው እንግዲህ በሊቃውንት አነጋገር። አንዱ ከምድር በታች ያለ አለ። አንደኛው ደግሞ ውቅያኖስ ነው። ሌላኛው በላይ የምናየው ጠፈር ነው። አራተኛው ደግሞ ከላይ ባቢል የሚባል ነፋስ ገድቦት የሚኖር ብጽብጽ ውሃ አለ፣ ሃኖስ የሚባል እና ባቢል የሚባል ጥቅል ነፋስ ይዞት የሚኖር። ስለዚህ የውሃ ዓለም ስንት ነው ብያቸዋለሁ? 5 ነው። አንዱ ከታች ያለ፣ አንዱ ደግሞ በላይ ውቅያኖስ የምንለው፣ አንዱ ደግሞ ይሄ የምናየው የብርሃናት መመላለሻ ጠፈር፣ ከዚያ በላይ ደግሞ ሃኖስ። አንዱ ሳ ካላችሁኝ ደመና ነው። እንግዲህ ደመና ውሃ ነው ማለት ነው። ከውሃው ግጭት ግን ምን ይፈጠራል ካላችሁ መብረቅ። እንዴት ከውሃ እሳት ይፈጠራል? የሚገርም ነው። ይሄንን አባቶቻችን ለነፍስና ለስጋ ተፈጥሮ ወስደው አስተምረውታል። ከእናት ደም ይከፈላል፣ ከአባት ዘር ይከፈላል፣ በማይፀነ ይገናኛል። ይገናኝና ረቂቅ ነፍስን ያስገኛል፣ ጠንካራ አጥንትን ያስገኛል፣ በእውነቱ ጥልፍልፍ የሆነ ጅማትን ያስገኛል። እንዴት ከውሃው ረቂቅ ነፍስ ተገኘች ካላችሁ፣ እንዴት ከደመናው መብረቅ ተስፈነጠረ ወይም ወጣ? እንዴት ነጎድጓድ መጣ ነው። ጧት እነሱና ደንጋዩን ከደንጋዩ ላይ ብታማቱት ምን ይመጣል? ደንጋዩን ከደንጋዩ ላይ ስታማቱት እሳት ይመጣል። ውሃና ውሃ ተጋጭቶ ሰው ይፈጠራል። ውሃና ውሃ ተጋጭቶ እሳት መብረቅ ይመጣል። ይሄ ሁሉ የእግዚአብሔር ጥበብ ስለሆነ ይህንን ረቂቅ ጥበብ እንዴት ቤተክርስቲያናችን ጊዜ ሰጥታ አታከብረው ብለው አባቶቻችን የአፍላጋት፣ የአንቅይት፣ የመባርቅት፣ የደመናት በዓል ያከብራሉ። ይኸው ዛሬ ተጀምሯል እና ለመባርቅቱ፣ ለዝናማቱ፣ ለማያቱ በዓል እንኳን አደረሳችሁ ትላለች ቤተክርስቲያናችን። መብረቁ ታዲያ ምን ያደርጋል? እንደዚህ በዓል የሚከበርለት እንደዚህ ጊዜ ተወስዶ እንደው ይህን ያህል ቤተክርስቲያን ይህን ያህል በዓል አክብራ መዝሙር ከቅዱስ ያሬድ ተቀብላ ምስባኩን ከቅዱስ ዳዊት ወንጌሉን ከራሱ ከባለቤቱ ይዛ የምታመሰግን ስለ መብረቅ ሰው ከመግደል ውጭ ምን ያደርጋል? እንስሳትን ከመግደል ውጭ ምን ያደርጋል እንዳትሉ፣ በእውነት የምንኖረው በመብረቅ ምክንያት ነው ብላችሁ ምን ትላላችሁ? የሰው ልጅ ሰው የሚኖረው በመብረቅ በነጎድጓድ ምክንያት ነው። ለምን ካላችሁ፣ አንደኛ መብረቁ ግም ይሄ ነጎድጓዱን አሁን ነጎድጓዱ ዝናብ ሊመጣ ሲል ግም ይላል አይደል? ንጉሱ ሲመጣ አዋጅ ነጋሪ ይሄን ቢልታ እንደሚነፋ ነጋሪት እንደሚጎስም ዝናቡ ሊመጣ ነው ወደ ቤት ግባ ይልና ግም 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 ይላል። ያን ጊዜ ከብቶቹን ስብስብ አድርጎ ወደ ቤቱ ገበሬው፣ እኛም ደግሞ በያለንበት ተጠራርተን ተሸካክፈን ወደ ቤታችን። ያን ባናደርግ ኑሮ አንዳንድ ጊዜ የሚመጡ ዝናቦች በጣም ኃይለኛ ስለሚሆኑ እኛን እዚያው ባስቀሩን ነበር። አንዳንድ ጊዜ እግዚአብሔር አምጣው እንጂ ጨማምሮ የሚመጣም ዝናብ አለ፣ አናትን ክው የሚያደርግ። እንዲሁም ባለፈው በአንድ ሀገር መኪና የሚሰብር ወርዷል። በእውነቱ እግዚአብሔር ከዚህ ማት ይሰውረን እና እንዲህ አይነት ነገሮች ሲመጡ መድኃኒታችን ምንድን ነው ካላችሁ፣ አስቀድሞ የሚነግረን ማን ነው? እሱ ነጎድጓዱ መብረቁ ዝናቡ ሊመጣ እኮ ነው ይላል። ያን ጊዜ ተጠራርተን ወደ ቤታችን እንገባለን ማለት ነው። ይሄ እኮ የሚገርም ነገር ነው። ከዚያ ባሻገር ደግሞ ምግባችንም መብረቅ ነው። ይሄ እኮ በጣም ይደንቃል። ምግባችን መብረቅ እኮ ነው። እኛ የምንበላው መብረቅ ነው። እንዴት ካላችሁ፣ ገበሬው ይዘራና መሬቱ አፍኖ ይዘዋል በላዩ ላይ ስለሚያርስበት። ከዚያ በኋላ መሬቷ ቀስ በቀስ ያን ዘር እንድታስወጣለት ማን ይጠቅማል መሰላችሁ? መብረቁ ነጎድጓዱ ግም ሲል መሬት ድንግጥ እያለች ያንን በውስጧ ያለ የታፈነውን ዘር ብቅ ታደርገዋለች። አያችሁ? ስለዚህ አዝሪቱ አትክልቱ በመብረቁ በነጎድጓዱ ድምፅ ባያበቅሉት ኑሮ መሬቱ ባያበቅላቸው ኑሮ እዚያው ታፍነው እዚያው ማሸው እዚያው በቀሩ ነበረ። ስለዚህ እህላችን ማን ነው ካላችሁ፣ ነጎድጓድ ነው፣ መብረቅ ነው። ስለዚህ ነው ቤተክርስቲያን የምታከብረው። አያችሁ? አይገርምም? ሌላ አንዲት አሳዛኝ እንስሳ ላንሳላችሁ። መቼስ እንግዲህ እንዲያው ወደ እንስሳቱም ልውሰድ። እንስሳት ሁሉ ይደሰቱበታል በዚህ በመብረቁ። በተለይ ዋልያ በዚህ በሰሜኑ የሰሜኑ ንጉስ የምትባለው የምትገርም ናት። በተለይ ወንዱ እናቴ ደስ ሲል
እዚያ ትልቁ ገዎች አደንጋ ላይ ይሆንና እንዲህ ጎረጥ ብሎ ሲያይ ኩራቱ ኢትዮጵያዊ በእውነቱ ያን ዋሊያ የሚጠብቀው እንዲወለድ እንዲባዛ የሚያደርገው መብረቅ ነው። ይገርማችኋል። በመጽሐፈ ኢዮብ ምዕራፍ 39 ቁጥር 1 ጀምራችሁ አንድምታውን ተመልከቱ። ዋሊያን ከምጥ የምትገላግላት አንተ ነህ ሆይ ይለዋል ጌታ ኢዮብን። አንተ ነህ እንዴ ይለዋል። ኢዮብም ኧረ ሕፃን አፍን ያዝ ሲሉት አፉን እንደሚዝም እላለሁ ይላል። ምክንያቱም ስለ ዋሊያ እዚያ ቤት ያውቀው ነበር ኢዮብ። እና ይቺ ዋሊያ ምጧ እንግዲህ በጥር በህዳር በታኅሳስ ሊመጣ ይችላል። የምትወልድበት ጊዜ ደርሶ ማለት ነው። በነገራችሁ ላይ የምትገርም እንስሳ ናት። እንደ ሰው ስርዓት ያላት ናት ዋሊያ። ስርዓተ ቤተክርስቲያን ያላት። ወንዶቹ ለብቻ ነው የሚሰማሩ፣ ሴቶቹ ለብቻ ነው የሚሰማሩ። እኛም እኮ ቤተክርስቲያን ስንገባ ወደ ተራራው ሲወጡ ሴቶቹ ለብቻ፣ ወንዶቹ ለብቻ። እኛም ንርጉሥ ተደብረ እግዚአብሔር ብለን ወደ እግዚአብሔር ተራራ ስንመጣ ወንዶቹ በወንዶች መቆሚያ፣ ሴቶቹ በሴቶች መቆሚያ። ከማን ተማራችሁ ከተባል ከእኛና ከዋሊያ ማን ነው የሚቀድም በእድሜ? ማን ነው ቀድሞ የተፈጠረ? ሰው ነው ዋሊያ ነው? ስለዚህ የሰው ልጅ ከዋሊያ ተምሮ ማለት ነው። ይገርማል እኮ ከዋሊያ ተምሮ ስርዓት ያለው ሆነ ማለት ነው። አንዳንድ ጊዜ ግን ይገናኛሉ። ለምን? ያው ዘር ለመተካት ነው። ይጠራራሉ። ወንዱ ከሴቱ ከወንዱ መሃል ይሆንና የሆነ ጠረን ይልካል። የምትፈልጊ ከሆነ ወደ እኔ ነይ ማለቱ ነው። እሷ ደግሞ ያንተ አሸትና ደግሞ ይሄንን ጠረን የላከው ማን ነው ብላ ያን ጠረን ተከትላ ስትሄድ ያን የፈለጋትን ወንድ ታገኘዋለች። ከዚያ በኋላ ሁለቱ ይገናኙና ዘር ይተካሉ፣ ይጸንሳሉ ማለት ነው። ከጸነሱ በኋላ ምጧ በታኅሳስ ቢመጣ በታኅሳስ ግማሽ አካሉ ተወልዶ እስከ 6 ወር እስከ 5 ወር ግማሽ አካሉ ተወልዶ ሳር እየበላ ግማሽ አካሉ ከማኅፀኗ ውስጥ እንዳለ ይቆያል። በዚህ ስታምጥ ስትጨነቅ እንዳትሞት ብቻ ትንሽ ውሃ ትንሽ ሳር እየቀመሰች ስታምጥ ከቆየች በኋላ ይሄ ሰኔ ሐምሌ መጥቶ መብረቁ ነጎድጓዱ ግም ሲል ያን ጊዜ ያ ሊወለድ የነበረ ሕፃን ይደነግጥና ፈትለክ ብሎ ወጥቶ ይሄድላታል ማለት ነው። ከዚያ ሰውነቱ ስለጎረመሰ እሱ ተነስቶ ሲሮጥ፣ እሷ ደግሞ በጣም ልጅ ወዳጅ ናት። እንደ አህያና እንደ ዋሊያ በምድር ላይ ልጁን የሚወድ የለም። እሷ ስትከተል እሱ ሲሮጥ አንዳንዲቱ ታገኘዋለች፣ አንዳንዲቱ በምጥ በደከመ ሰውነቷ ሳታገኘው ትቀራለች። አሁን እንዲህ የልጅ ጭካኔን በዚሁ አስቡት። ያን ያህል ስታምጥ ከኖረች በኋላ እንደገና ደግሞ ሲያስሮጣት እንዲሁ በእውነት እና ይገርማል። ለዚያች ዋሊያ የምጥ ገላጋይዋ ማን ነው ካላችሁኝ መብረቅ ነው ማለት ነው። ስለዚህ መብረቁን ነጎድጓዱን የሰጠን እግዚአብሔር የተመሰገነ ይሁን። ይሄ እኛ የምናውቀው ነው። እግዚአብሔር የሚያውቀው እኛም ማናውቀው ደግሞ ብዙ ጥቅም አለው ማለት ነው። እና አንዲት ጥፋት አለችው። አንዳንድ ጊዜ ሲቆጣ የሰማይ ቁጣ ይባላል አይደል? ጥርግ ያደርጋል አንዳንድ ጊዜ። ከዚያ ምራት ደግሞ ይሰውረን እግዚአብሔር። ያው ጉዳት የሌለው ጠቃሚ ነገር የለም፣ እንደ ውሃ ጠቃሚ የለም። ግን አንዳንድ ጊዜ ደግሞ ያጠፋል። እንደ እሳት ጠቃሚ ነገር የለም፣ አንዳንድ ጊዜ ደግሞ ያቃጥላል። እንደዚህ ሁሉ መብረቅም ጥቅሙም አለው ጉዳትም አለው እና እግዚአብሔር የሰጠን ሀብት ስለሆነ